አንድ ሙሲባ ሲወርድብህ አላህ ሰብሪስት የሚል ሰው ካለ ትሽናለህ። እኛ ላይ የደረሰ ሙሲባ ከባድ። እኔ 3 መደብ 1 መጋዘን 4 ሄደ ተቃጠለ። ምን አስታወስኩ? ፍልስጤሞችን አስታውሼ አልሐምዱሊላህ ወያል ህፃን ልጅ እናት አባት አቅመ ደካማ ሲያልቅ ያን አይቼ ሹክር ላስገብቻለሁ። የኛ አባል እንዳለ ህብረተሰቡ ማስገባት አለበት። ከመንግስት ላይ ያየነው ጉዳይ በጣም የሚገርም። ካንቲባ አትመስሉም እኮ የመደቡ ባለቤቶች ነው የምትመስሉት። መንግስት አይመስልም። እንደ ንብረታችሁ ነው እኛ ላይ የተረባረባችሁ። ይሄ የማይመሰገን ከሆነ ምኑ ይመሰገናል? አሁን እኛ መንግስትን የምንማጸናል ነገር አለ። ጊዜያዊ መፍትሄ ብዙ ህብረተሰብ ነው ለረሃብ ለአደጋ የሚዳረገው። ጊዜያዊ መፍትሄ በፍጥነት ይሰጣል። ቦታውን አስከብረን እዛ ጋር መገኘትና ከእጅ ወደ አፍ የምንኖርባትን መፍትሄ ይደረግ። እንዳንጎዳ ትልቅ አደራ ለመንግስት አሁንም እንማጸናለን። ላደረጋችሁልን ድጋፍ ከጎናችን ለቆማችሁ ነገር በዛ ህብረተሰብ መጠን አሁንም ሳናመሰግናችሁ አናልፍም። እኔ ለራሴ በጣም ነው ያዘንኩት። ምንድነው ያዘንኩት? ከአቡበከር ጋር ሆኜ ሰልባት ላይ የተቃጠለ ነበረ። እጄ ሁሉ ተቃጥያለሁ። ምንድነው መኪናውን ወደዚህ ጋር በማለት ማለት ነው። እሳቱ በዚህ ጋር የቀደመ አላየነው፣ ግን በዛ ጋር ነበር ትኩረት ይደረግ የነበረው። ግን ያው ያደረገችውን ነገር መቼ ማንረሳው። ሰብር ማለት ግዴታችን ነው፣ ዲናችንም ያዘናል። ግን ከሰብርም ጋር ከአላህ ጋር እናንተ ናችሁ ያላችሁ። ከአሁን በኋላ ባዶን የቀር ነው ከሰል እውነቴን የምልህ ወጣት ልጅ ሰርቼ አድርጋለሁ የሚል ነገር አላማ ነበረኝ። ከመጋዘን ጀምሮ እስከ ሱቅ ድረስ ውድም ነው ያለብን። አልሐምዱሊላህ ምንም ልናደርግ አንችልም። ትንሽ ግን እኔ ደግሞ እስከ ኮሚሽነሩ እስከ ፖሊስ ትብብር በጣም ብረት ነበረ። ላደረጋችሁልን ምስጋና በጣም እናመሰግናለን። ከንቲባችንም ዋናው ከንቲባችን በጣም ነው የምናመሰግነው። እንደ ራሱ እየለፋ ነበረ። እኔ እያለቀሱ ነበር፣ ውሃ አስገባልኝ እያሉት ነበረ። ግን ረግቻለሁ ለራሴ። አሁንም ቢሆን እዛ ጋር የተበተነ ዕቃ አለ። ያንን ጥበቃ አድርጋችሁልን እያደረጋችሁልን ነው። የተወሰነ ያወጣናቸው ሱቅ ላይ ያሉ አሁንም ቢሆን አመሰግናለሁ። የተደረገው ነገር ሁሉ ከእግዚአብሔር ስለሆነ ከሰው ስላልሆነ አልተቻለምና ያለው ነገር እዛ ቦታ ላይ ወድሟል። ስለዚህ ይህን ነገር የምንለው እዛው ጋር መደጋገም ብቻ ሳይሆን የከተማው አስተዳደር ከንቲባችን፣ ምክትል ከንቲባችን አሸዋ ላይ አብረውኝ ነበር። እኔ እነሱ ሳይ የጠፋውን ንብረት ትቼ እነሱ ለህዝቡ ይሄን አልከቆሙ የጠፋው ንብረት ነገ እንደሚተካ በእግዚአብሔር ተስፋ አድርጌ ነበር። ከዛ በመቀጠል ከንቲቦቻችን ልክ ቤተሰብ እኔ እንደሞተብኝ አባት እንደሞተብኝ እንዳጽናናችሁኝ ነው ዛሬ የምቆጥረው። አጽናንታችሁናል። ከማጽናናትም አልፎ እዚህ ጋር ደግሞ ሰብስባችሁን ስታዋዩን ተንፍሰናል። የተነፈስነው ምንድን ነው? በእናንተና በእግዚአብሔር ተስፋ አድርገናል። እኛ በአሸዋ በሰላይ ተራ ላይ ተቀደምን እንጂ ሩጫችን ማራቶናችን በጣም ሩጫ ነበር። በዚህ ዓመት አፍርተን በሚቀጥለው ልንገነባና ድሬዳዋን ሁሉ ልናረጋት አስበን ነበር። ያው ሙሲባ እንደተባለው ቀደመንና ወደ አፈር ቀየረብን። አሁንም ቢሆን ይሄንን አፈር ወደ ህንፃ እንደምንቀይረው በእግዚአብሔር ተማምነን በእናንተ ተመክተን እንቀይረዋለን የሚል ሐሳብ አለ። በዛም ብላችሁ አሻግሮን አጽናንታችሁናል። ሐዘናችን ልክ ሆኗል። እንጽናናለን። ወሬ ደግሞ ሲነፍስ እኛ ሰልባይ ተራ ያለን ሰዎች ቦታ የለም። ሰርተን ለመለወጥ ድሬዳዋን ለማሳመር እንጂ ቦታ ለወሬ የለንም። ያለፈው አልፏል። ለሚመጣው እንጠነቀቃለን። ከጎናችን ሁኑ። እኛም እንበረታለን፣ እንጽናናለን። ላደረጋችሁልን ነገር ሁሉ እናመሰግናለን።
በማዕከል አንድ ጠንከር ያለ ኮሚቴ ይዋቀራል። ከድሬዳዋ እስከ ዓለም አቀፍ ድረስ ሀብት የሚያሰባስብ ድጋፍ የሚያሰባስብ ኮሚቴ ይዋቀራል። ዋናው ዓላማውም የዚህ መድረክ ሌሎቹ ያልተጎዱት እንዲጠነቀቁ ለማድረግ፣ ሁለተኛ የተጎዱት ደግሞ ነገ ኮሚቴ ስለሚመጣ የጉዳቱን መጠን የሚያጠና ኮሚቴ ስለሚመጣ ተገቢውን ድጋፍ እንዲደረግ ነው የጠራ ነው ማለት ነው። ከዛ በተጨማሪ ደግሞ በርከት ያለ ተጎጆችም ስለመጡ እንደ ድሬዳዋ መስተዳደር አንድ ቤተሰብ ስለሆን አይ ኮሚቴ ብቻ ነው የጠራነውና ሌሎቻችሁ ውጡ አንልም። አንድ ቤተሰብ ነንና የማዕከል ኮሚቴ ይዋቀራል። የሀብት አፈላላጊ ኮሚቴ ይዋቀራል። ከዛ በተጨማሪ የወደመውን ሀብት የሚያጣራ ኮሚቴ ተዋቅሯል። አሁን እቅዱን እንገመግማለን። ከዚህ ደቂቃ ጀምሮ እንገመግማለን። ከነገ ጠዋት ጀምሮ ደግሞ ሙሉ ለሙሉ ምን ያህል ቤቶች ናቸው የተጎዱት፣ ምን ያህል ሀብት ነው የጉዳቱ ሰለባ የሆነው የሚለውን በዝርዝር የሚያጠና ኮሚቴ ተደራጅቷል። ከነገ ጠዋት 4 ሰዓት ጀምሮ ወደ ስራ ይገባሉ ማለት ነው። እናንተም ተገቢውን ድጋፍ ማድረግ አለባችሁ ብሎ ነገር እንወስዳለን። ዋናው ከእናንተ የምንፈልገው ጉዳዩን በሰከነ መልኩ ለመፈጸም ትብብር አድርጉልን ነው። ጉዳዩ ስክነት ይጠይቃል። ጊዜያዊ መፍትሄ እንሰጣለን፣ ዘላቂ መፍትሄ እንሰጣለን ማለት ነው። ሁለቱ ነው። ጊዜያዊ መፍትሄው ለማን ነው የምንሰጠው? ቅድም ስትሉት የነበረ የዕለት ጉርሳቸውን ከዛ የሚያገኘዋል ከአንድ ቀን በላይ መሄድ የማይችሉ ለነዛ ቶሎ መፍትሄ መስጠት መቻል አለብን። ይህንን ለማድረግ ኮሚቴ ተደራጅቷል። ዋና ስራችን ነው። ህዝባችን ያለነው እናንተን ለመጠበቅ ነው ያለነው። ስለዚህ ምስጋና ብዙ አይገባብም። ቤታችን የተቃጠለው ነው፣ መደባችን የተቃጠለው የሚለው ነገር መውሰዱ ተገቢነት አለው።